ስራውን እንዴት ጀመርኩት? ከዚህ በፊት ነግሬያችኋለሁ። ብዙ የከሰርኩበት ንግድ ነበረ። በመጨረሻም ይሄ ንግድ ነው የተሳካልኝ። ይሄንን ስራ እንዴት ጀመርሽ? እንዴት ወደዚህ ስራ ገባሽ? ቤተሰቤ የረሳሁት ነገር አንድ ነገር ሳልነግራችሁ፣ ትናንትና ጨቤ ከቤት ተባርሬ በእንጀራ አባቴ ብቻዬን እየኖርኩ ነው። አዲስ አበባ አንድ ክፍል ቤት በ20 ሺህ ተከራይቼ እየኖርኩኝ ነው። የምሰራው ነገር የለም፣ አበረታቱኝ፣ ስራ አሰሩኝ እያለች ተንቀሳቅሳ መስራት የምትፈልግ ከሆነ ወደ ንግድ ዓለም እንዴት እንደሚገባ እኔም ላሳያት እችላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ብሎግ ይዤላችሁ መጥቻለሁ። ውሎዬን በኮሜንት የጠየቃችሁኝ ያላችሁ ለመጀመሪያ ጊዜ ነው ብሎግ የምሰራው፣ እንዳስቁብኝ አደራ። እና ከእንቅልፌ ተነቃቅቼ ተነሳው። ከዛ ወደ ኪችን ነው ሩጭ ሽንት ቤት ገብቻለሁ። ከሽንት ቤት በኋላ ኪችን ገባውና ቁርሴን ቶሎ ቶሎ በልቼ በጣም ቸኩያለሁ። ስራ አርፍጃለሁኝ። ለመብላት አቮካዶ ሳይ አቮካዶ ብዙም ደስ አላለኝም፣ ይቀርብኝ አልኩኝና ሻይ ሀሊብ ነበረኝ። ሻይ ሀሊቤን እየጠጣው ቁርሴን በላ ቶሎ ቶሎ እያደረግኩ ነው፣ እያፋጠንኩት። ባይገርማችሁ ሻይ ሀሊብ በጣም ነው የሚያነቃቃኝ። ወተት በሻይ ቅጠል ማለት ነው ተፈልቶ፣ በቃ ቀኑን ሙሉ ፍንትው ብዬ ብዙ ከስተመር ማስተናገድ እችላለሁ፣ እነቃቃለሁ። ከዛ ልብሴን ለበስኩኝ፣ አባያዬን ቶሎ ቶሎ ጥልቅ አደረግኩኝ። ከዛ ከመውጣቴ በፊት የማደርገው ምንድን ነው? ሰንስክሪን እቀባለሁ። ሰንስክሪን ካልተቀባችሁ የአዲስ አበባ ፀሐይ በጣም ኃይለኛ ነው። በቃ ጥብስ ነው። ሰንስክሪን ተቀብተን እራሱ አልቻልነውም። በየ2 ሰዓቱ ተቀቡ ይላሉ። እኔ ግን እህታችሁ አንዴ ነው የምቀባው በየ2 ሰዓቱ። በዚህ በኑሮ ውድነት በስንት ጊዜ ልጨርሰው? ቻፕስቲኬን ደግሞ ቀባ በስሱ አልኩኝ። ከዛ ቫዝሊን ታውቁታላችሁ፣ ሎሽን ነገሩ ቫዝሊን፣ እሱን ነው የተቀባሁት። እሱ በጣም ሞይስቸራይዝድ ያደርጋል ሰውነትን፣ ለረጅም ሰዓት እወደዋለሁኝ። እሱን ተቀባሁ፣ ጨረስኩኝ። ከዛ እዚህ ከጨረስኩኝ በኋላ ደግሞ አንድ የማደርገው ነገር አለ። ልጆቼን እዚህ ጋር ቁጭ ብዬ ሁሌ መከሪያቸው ነው የምወጣው። በቃ አለ አይደል፣ እንዳትጣሉ እንዳትጨቃጨቁ። ይጨቃጨቃሉ ወይ ይጣላሉ ወይ ምናምን፣ ከዛ ይደውሉልኛል። ያ ነገር እንዳይፈጠር እንዳትጨቃጨቁ፣ ራሳችሁን ጠብቁ ምናምን ብዬ ለነሱ እዚህ ጋር የቀን በቀን ምክሬን እየሰጠኋቸውኝ ነው። እና ልጆቼም ደግሞ ከመውጣቴ በፊት ቢስሚላ ተወከልቱ አለላህ ላ ሐውላ ወላ ቁዋ ኢላ ቢላ በይሉኛል። እኔ እላለሁኝ 3 ካልኩኝ በኋላ ወደ ስራዬ እጓዛለሁ ማለት ነው። ያው እንደምታዩት ስራ ቦታ ደርሻለሁኝ። ጎረቤቶች አሉ። ሰላም ካልኳቸው በኋላ ተቀላቀልኩኝ። ይሄ የቱርክ ባዛር ነው፣ ኤክስፖ ነው። እና ኤክስፖ ላይ ነው እንግዲህ የምሰራው። ወደ ኤክስፖ የገባሁት መቼ ነው እንዴት ነው የሚለውን ነገር ነው ዛሬ ማሳያችሁ። እስከ መጨረሻው ቪዲዮን ተከታተሉ። እና ኤክስፖ የቱርኪሽ ኤክስፖ ነው እና እዚያው አዲስ አበባ ውስጥ ነው መንሰራው። ያላችሁን ነገር ሁሉ ይዛችሁ መቅረብ ትችላላችሁ። ልብስ ሊሆን ይችላል፣ የራሳችሁ ምርት ሊሆን ይችላል፣ የዕቃ ቤት ሊሆን ይችላል። የፈለጋችሁትን ነገር የራሳቸው ህግና ደንብ አላቸው። ያን ህግና ደንብ የሚያሟላ ማንኛውም ነጋዴ እነሱ ጋር ቀርቦ አብሮ መስራት ይችላል። እና እዛ ኤክስፖ ላይ ነው የምሰራው። ምንድን ነው የምሸጠው፣ ምንድን ነው የምነግደው የሚለውን ነገር ከማሳየቴ በፊት ጎረቤቶቼን ላስተዋውቃችሁ። እዚህ ጋር የምታዩት ልብስ ነው የምሸጠው። ፌቨን ትባላለች። ዋት በጣም ከሚገርማችሁ ነገር ጃኒን ነው የምትመስለው። የመጣ ከስተመር ሁሉ አንቺ እንዴ ጃኒ ነሽ? ምን ትሰሪያለሽ እዚህ ነው የሚሏት። ቀረብ አድርጌ ላሳያችሁ። እዚህ ጋር ደግሞ የምታዩት ኦንላይን እቃ የሚሸጥ አንድ ጎረቤቴም አለ። ቀጥሎ ደግሞ አሁን ማሳያችሁ ዳጣ ነው የሚሸጡት። ዳጣ በቀይም በአረንጓዴ። ወደዚህ ስንመጣ ደግሞ ዋናው የባዛሩ አዘጋጅ ቱርኪ ነው። እና እዚህ ጋር የዘይት ማሽኖች ይኸው እንደምታዩት ዘይት ነው የሚጨምቀው። አጠገባችሁ ፍሬሽ ዘይት ስላችሁ ጥቁር አዝሙድ ዘይት አጠገባችሁ የተጨመቀ፣ የዱባ ፍሬ ዘይት፣ የሰሊጥ ዘይት፣ ካስተር ኦይል፣ የግሎ ዘይት ማለት ነው። ለፀጉር የሚሆን በቃ ሁሉንም ዘይት አጠገባችሁ ጨምቆ ነው የሚሸጠው። ብዙዎቻችሁ ልታውቁት ትችላላችሁ። ኤግዚቢሽን ላይ አይጠፋም። ብዙ ከስተመሮች አሉት። ኤግዚቢሽን ነው የሚገኘው ዋና መገኛው። እና የባዛሩ አዘጋጅ ዋና ቱርኪሹ እሱ ነው ማለት ነው። እና እዚህ ጋር የምታዩት ሌላ ጓደኛው ቱርኪ ነው። እነዚህ የምታዩቸው ልብሶች ደግሞ የቱርክ ቱታዎች ልብሶች ናቸው። እንግዲህ ከዛ በኋላ አልፎ ወደ ራሴ እመጣለሁኝ። እኔ እዚህ ጋር ገባሁኝ። ከዛ እቃዎቼን ማስተካከል ይዣለሁኝ። እነዚህ የምታዩቸው ጌጣጌጦች ሚላኖ የሚባሉ ጌጣጌጦች የኔ ናቸው እና በጣም የሚያማምሩ የማይለቁ ናቸው።
ያው ጌጣጌጥ ሚላኖ አይለቅም። የሚለቀው ሽቶ ወይንም ሎሽን ነገር ካገኘው ነው እንጂ የሚለቀው አይለቅም። እዚህ ጋር ጠቅማሉ። የትግሬ የአንገት የጆሮ አምባሮች፣ ብራዝሌቶች፣ የጆሮ ጌጦች፣ ቀለበቶች፣ የፈለጋችሁት አይነት ጌጣጌጦች በአጠቃላይ አሉ። እዚህ ጋር ደግሞ ፓንት፣ የሴቶች ፓንት አሉ፣ የሴቶች ቁምጣ አሉ፣ ከቀሚስ ስር የሚለበሱ። አሁን ከስተመር እያስተናገድኩኝ ነው። ያው እንደምታዩት እንግዲህ ሌላ ከስተመር መጣችልኝ። ቀለበቶች፣ መነጽር እየጠየቀችኝ ነው። እዚህ ጋር ደግሞ የምታዩት ይኸውላችሁ እጣ ነው የሚያወጣው። ይሄ በዚህ ስራ ነው የሚንቀሳቀሰው። እኔ እንኳን እጣውን ተካፍዬ አላውቅም። 100-200 ሺህ ብር ያወጣል። ድምፄን ያስገባውላችሁ ሙዚቃም ስላለ ነው ባዛሩ ላይ እና አይደብርም። በጣም ነው ደስ የሚለው። ቆንጆ ጊዜ ያሳልፈን ውለን ተጫውተን ሸጠን ገንዘብ አግኝተን ወደ ቤታችን እንመጣለን። ውድ ቤተሰቦቼ ወደ ቱርኮቹ ባዛር እንዴት ገባሁኝ? ስራውን እንዴት ጀመርኩት? ከዚህ በፊት ነግሬያችኋለሁ። ብዙ የከሰርኩበት ንግድ ነበረ። በመጨረሻም ይሄ ንግድ ነው የተሳካልኝ። ይሄንን ስራ እንዴት ጀመርሽ? እንዴት ወደዚህ ስራ ገባሽ? እንዴት ቱርኮች ውስጥ መግባት ይቻላል? ማወቅ እንፈልጋለን። ስራውን መስራት እንፈልጋለን። በስንትስ ካፒታል ተነሳሽ? ምን ያህል ብር ያስፈልጋል? ሁሉ የጠየቁኝ እህቶቼም ስላሉ ሙሉ ቪዲዮን ከነ መረጃው ይዤላችሁ እመጣለሁ። ከዛ በፊት ግን ውሎዬንና የስራ ቦታዬን መጀመሪያ ላስተዋውቃችሁ ብዬ ነው። ይህን ካወቃችሁት በኋላ ደግሞ ስለ ስራው መስራት ለምትፈልጉ ወይንም ደግሞ መስራት ለሚፈልጉ እህቶቼ ኮሜንት ላይ ያስቀምጡልኝ። ሙሉ ቪዲዮ ይዤላቸው እመጣለሁኝ። ቤተሰቤ የረሳሁት ነገር አንድ ነገር ሳልነግራችሁ፣ ትናንትና ጨቤ ከቤት ተባረሬ በእንጀራ አባቴ ብቻዬን እየኖርኩ ነው። አዲስ አበባ አንድ ክፍል ቤት በ20 ሺህ ተከራይቼ እየኖርኩኝ ነው። የምሰራው ነገር የለም፣ አበረታቱኝ፣ ስራ አሰሩኝ እያለች ሰምታችኋታል። ትላንት በለቀቀችው ቪዲዮ ማለት ነው። እና ዩቲዩብን ብቻ ይዛ ቁጭ ብላ 2 ልጆች ይዛ ከምትቀመጥ ተንቀሳቅሳ መስራት የምትፈልግ ከሆነ ብዙ የስራ አይዲያዎች አሉ። ወጣ ብላ ተንቀሳቅሳ መስራት ትችላለች። ፈለገች ወደ ንግድ ዓለም እንዴት እንደሚገባ እኔም ላሳያት እችላለሁ። በመልእክተኛም ቢሆን እኔ እሷን ለነገሩ ማናገር አልፈልግም፣ ግን በመልእክተኛም ቢሆን ስራ ማስጀመር ወይንም የስራ አይዲያ እንዴት እንደሚጀመር በስንት ብር እንደሚጀመር እኔ ራሴ ልጠቁማት እችላለሁ። ስራ አሰሩኝ ላለችው እና የምታውቋት ይህን ቪዲዮ የምታዩ ይህንን ነገር ንገሯት። ወይንም ደግሞ የሚቀጥለው ቪዲዮ ላይ ስራ እንዴት እንደሚጀመር ከእኔ ማየት ትችላለች እና ማንም ሰው ልስራ ካለ መስራት ይችላል፣ ልንቀሳቀስ ካለ መንቀሳቀስ ይችላል ለማለት ፈልጌ ነው። እና ውድ ቤተሰቦቼ ቻናሌን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ውዶቼ አበረታቱኝ። እሺ የኔ ወዶች በጣም ድጋፋችሁ ያስፈልገኛል። ልታበረታቱኝ ይገባል። ቻናሌን ወደ በፊቱ ልትመልሱልኝ ይገባል። ይህን ቻናል እኔ ስራ ልሰራበት ነው የምፈልገው ውዶቼ። እንደ በፊቱ ፕራንክ ምናምን እየመጣው ልቀልድበት ሳይሆን ለስራ ነው የምፈልገው እና አበረታቱኝ የኔ ወዶች። ስላዳመጣችሁኝ ከልብ አመሰግናለሁ። እወዳችኋለሁ። ባይ